የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? ሳምንቱ በጣም ቆንጆ እንደነበረ ተስፋ አድርጋለሁ። እግዚአብሔር እንግዲህ በተከታታይ ሳምንታት በቃሉ እያስተማረን በጸሎት እያበረታታን ሳምንቱን በድል እየዋጀን ያለንበት ጊዜ ነው። ጸጋው ባበዛልን መጠን ደግሞ እንቀጥላለን። ለዛሬ ከትንቢተ ኤርምያስ ምዕራፍ 18 ከ1 እስከ 6 ያለውን ቃል እናነብና ቁጥር 4 ላይ ፎከስ አድርገን የእግዚአብሔርን ቃል በመንፈሱ ምሪት አማካኝነት ከተከፋፈልን በኋላ እንጸልያለን። ሳምንቱን ደግሞ ጌታ አሳልፎ ይሰጠናል። ክብር ለስሙ ይሁን። እንዲህ አነበዋለሁ። ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል እንዲህም አለው፣ ተነስተ ወደ ሸክላ ሰሪው ቤት ውረድ፣ በዚያም ቃሌን አሰማሃለሁ። ወደ ሸክላ ሰሪውን ቤት ወረድሁ፣ እነሆም ስራውን በመንኮራኩር ላይ ይሰራ ነበር። ከጭቃም ይሰራው የነበረ ዕቃ በሸክላ ሰሪው እጅ ተበላሸ። ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሰራው። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ፣ የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሰራ በውኑ እኔ በእናንተ ዘንድ መስራት አይቻለኝምን? እነሆ ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ አላችሁ ይላል የእግዚአብሔር ቃል። እንደገና እግዚአብሔር ነገርን እንደሚሰራ እንደሚያበጅ በዚህ ክፍል ላይ ይናገራል። የዛሬ መልእክቴ ሐሳብ የሚያተኩረው ሸክላ ሰሪው ከጭቃ ይሰራ የነበረው ዕቃ በእጁ ዘንድ ከተበላሸ በኋላ ሸክላ ሰሪው በዓይኑ መልካም እንደሆነ አይቶ እንደገና ሌላ ዕቃ አድርጎ እንደሰራው ቁጥር 4 ይነግረናል። በሕይወት ምልልሳችን ውስጥ አንዳንዴ ነገሮች የተዛቡ የሚመስሉን የተበላሹ የሚሆኑበት ወቅቶች አሉ። ያልተጠበቀው ነገር ሲሰባበርብን፣ በእጃችን የያዝናቸው ነገሮች ከእጆቻችን ሲያመልጡብን፣ የታመንባቸው ግንኙነቶች ሲናዱብን፣ የገነባናቸው ሀብቶች፣ ቁሶች ከእጆቻችን ሲናዱብን እናያለን። አጥፊ ልማዶች አጥብቀው ይይዙናል። የምንወዳቸው አጋጣሚዎች ከእጆቻችን ያመልጡብናል። ኃጢአት በነፍሳችን ላይ ልንቀርጻቸው ያልፈለግናቸውን ጠባሳዎች አንዳንድ ጊዜ ያስቀሩብናል። እንዲህ አይነት አድካሚ አታካችና ሰልቺ ጊዜያት በዕድሜ ዘመኖቻችን ይከሰታሉ። በእነዚህ ጊዜያት ብዙዎች በሕይወታችን ላይ የደረሰውን ጉዳት እየተመለከትን በዝምታ ውስጥ በመሆን የታሪካችን መጨረሻና ፍጻሜ እንደደረሰ እናስባለን። ከዛም ባለፈ በመጻኢ የሕይወት ዘመኖቻችን መልካም ነገር እንደማይመጡ እናስባለን። ከዚህም የተነሳ መልካም ነገር እንደማይገጥመን እንደመድማለን። ሆኖም ኤርምያስ ምዕራፍ 18 ከቁጥር 1 እስከ 6 በተለይም ቁጥር 4 የሚነግረን ከጭቃ ከዕደ ጥበብ እጅግ የሰፋ እውነትን የምንመለከትበት አውድን እንመለከታለን። ትሑቱ የሸክላ ሰሪው ምን እንደሚሰራና እንደሚያደርግ ምዕራፉ በጣም ተምሳሌታዊ በሆነ መልኩ የሚደንቅን ትረካ ያሳየናል። ነቢዩ ወደዚያ የተወሰደው ስለ የእጅ ጥበብ ክህሎት ለመማር ሳይሆን የእግዚአብሔርን የልብ መገለጥን ለማወቅና ለመቀበል የሚችልበትን እውነት እንዲያውቅ ነው። በተለይ በሚሽከረከረው መንኮራኩር ላይ በሸክላ ሰሪው እጅ ቋሚ የሆነ የእጅ እንቅስቃሴ ያያል። ኤርምያስ ተስፋ መቁረጥን ሊያጋጥም የሚችል ኃይለኛ እውነትን ይመለከታል። ሸክላው ሲበላሽ ሲጎድፍ፣ ሸክላ ሰሪው ግን አይጥለውም። መልሶ ይቀርጸዋል፣ እንደገና ያበጀዋል፣ እንደገና ይበላሻል፣ እንደገና ይጀምራል፣ እንደገና ለማስተካከል ይሞክራል፣ እንደገና በፕሮሰስ ውስጥ ያሳልፋል። አት ዘ ኢንድ ኦፍ ዘ ፕሮጀክት የሚያምር ደስ የሚያሰኝ የሸክላ ዕቃን በእጆቹ ላይ ያያል ማለት ነው። ይህ የሚሆነው ጭቃው ለመሰራት ብቁ ስለሆነ ሳይሆን የሸክላ ሰሪው ዓላማ ትዕግስቱን፣ ክህሎቱን ከተበላሸውና ከጎደለው ነገር የሚበልጥን ዓላማ ማሳየቱ ነው። በተለይ ባክግራውንዱን ስናይ እስራኤላውያን በአመፅ መንገዳቸው ሕይወታቸው የተበላሸ እንደነበረ
ከእግዚአብሔር ጋር በመተላለፋቸው ምክንያት የገጠማቸው የባርነት ሕይወት፣ የባርነት ምዕራፍ ነገሮቻቸውን እንዳበላሸባቸው አምነው ተቀብለው ነበር። በተለይም የሚመጣውን ፍርድ አይተው የእግዚአብሔርን የመጨረሻ ቃል እንደሆነ አምነው ገምተው ለፍርድ ራሳቸውን አዘጋጅተው ሆነው ነበር። ነገር ግን እግዚአብሔር ኤርምያስን የሸክላ ሰሪውን ሥራ እንዲመለከት ላከው። ነቢዩም እስራኤል የረሳችውን ነገር እንዲረዳ ውድቀቱ ሉዓላዊ እንዳልሆነ፣ አመፅ ሉዓላዊ እንዳልሆነ፣ ተስፋ መቁረጥ ሉዓላዊ እንዳልሆነ፣ እግዚአብሔር ብቻውን ለወደደው ነገር እንደገና አበጅቶ እንደሚሰራ፣ በእርሱም እጅ የወደቀችው እስራኤል እንኳ እንደገና ለመሰራት እድል ፈንታ እንዳላት እንዲገነዘብ አደረገው። ክፍሉ በመጨረሻ ስለ ሸክላ ሥራ አይደለም የሚናገረው። በሌላ አነጋገር ስለ እግዚአብሔር ጸጋ ነው የሚናገረው። የተጎዳውን የተበላሸውን በጸጋው የሚደግፍ አምላክ እንዳለ፣ የጎደፈን ሕይወት እንደባከነ የማይቆጥር አምላክ እንዳለ፣ እጆቹ ልጆቹን ከስብራታቸው የበለጠ ጸንተው የሚቆሙበትን አቅምና ጸጋ እንደሚሰጣቸው የሚያሳይ እንደሆነ፣ በተፈጠሩ ፍርስራሾች ውስጥ ገብቶ አዲስ ነገር ሊሰራ የሚችል አባትና አምላክ እንዳለን ለማሳየት ነው። መንኮራኩሩ ሲሽከረከር ሕይወት ልትወዛወዝ፣ ዕቃውም በራሱ ላይ ያለ ሊወድቅ ሊበላሽ እንደሚችል፣ ነገር ግን ሸክላ ሰሪው ሳይደነግጥ ትቶት ሳይሄድ እንደገና ሸክላውን ለመስራት ስለሚያደርገው ትግል የሚያሳይ ነው። ቅርጽን በመለወጥ በመመለስ፣ በማዳን፣ በመምከር የጠፉ የሚመስሉትን ነገሮች፣ ያልተጠናቀቁ የሚመስሉ የሕይወቱን ፕሮጀክቶች ለሌሎች ትቶ እንደማይሄድ እርሱ ራሱ ለመረጠው ሐሳብና አጀንዳ ለመለወጥ የሚያደርገውን ጥረት የሚያሳይ ነው። ያ ኤርምያስ በሸክላ ሰሪው መንኮራኩር ላይ ሲሽከረከረው ያየው በአጭሩ ተስፋን ነው። የእግዚአብሔርን ጸጋ ነው። የእግዚአብሔርን የማዳን ታሪክ ነው። የእግዚአብሔርን የአባትነት ፍቅር፣ የእግዚአብሔርን ምሕረት ነው። ሕይወታችን አንዳንድ ጊዜ ምንም ያህል ቅርጹ ቢበዛ እንደገና በሚሰራው በእጅ ውስጥ በእግዚአብሔር እጅ ውስጥ ከሆንን ታሪካችን እንዳልተጠናቀቀ፣ ታሪካችን የሚቀጥል እንደሆነ ማረጋገጫ የሚሰጥ የእግዚአብሔር መጽሐፍ ቅዱሳዊ እውነት ነው። ከዚህ ክፍል ውስጥ 3 ትልቅ እውነቶችን እንመለከታለን። የመጀመሪያው እግዚአብሔር ድምፁን እንደገና ሊያሰማን ወደሚችልበት ስፍራ በድካም፣ በሐዘን፣ በመቃተት ውስጥ እንደሆነን እንኳን እንደሚጠራን ይናገራል። በተለይ ቁጥር 1 እና 2 ከእግዚአብሔር ዘንድ ወደ ኤርምያስ የመጣው ቃል እንዲህ አለው ይላል። ተነስተ ወደ ሸክላው ሰሪ ቤት ውረድ፣ በዚያም ቃሌን አሰማሃለሁ። ክፍሉ የሚጀምረው ታላቅ ቁም ነገር፣ ታላቅ ክብደት ባለው በአንድ ቀላል ቃል ነው፣ ተነስ በሚል። ይህ ተነስ ቁም ከሚል ትእዛዝ በላይ ነው። ወደ ተግባራዊ እንቅስቃሴ የሚያንቀሳቅስ የሚመራ ቃል ነው። የተለመደውን መንገድ ትተን እግዚአብሔር ሊናገር ወደ ፈለገበት ወደ ፈቀደበት ስፍራ እንድንሄድ የሚያመለክት ቃል ነው። ተነስ። ኤርምያስ መገለጡን ከመቀበሉ በፊት እግዚአብሔር ቦታውን እንዲቀይር ጠርቶታል። ነቢዩ የተለመደውን ነገር መተው አለበት። ያወቀውን ስፍራና ቦታ መልቀቅ መተው አለበት። እንዲሁም መለኮታዊ የሆነውን የእግዚአብሔርን ትምህርት ሊቀበል ወደሚችልበት ስፍራ መጓዝ ነበረበት። ወዳጆቼ በጥሞና ይህንን ቃል እንድታዩ እፈልጋለሁ። ተነስ። እግዚአብሔር መልእክቱን ከቦታ ጋር አያይዞታል። በዚያም ይላል ቃሌን አሰማሃለሁ። እግዚአብሔርን መስማት ረቂቅ ወይም አብስትራክት አይደለም። ብዙውን ጊዜ ከሁኔታዎች ራሳችንን ከምናስቀምጥበት አቅጣጫ፣ አንዳንድ ጊዜ ለጥሪው ከምንሰጠው ምላሽ ጋር የተያያዘ እውነት ይሆናል። እግዚአብሔር ግን በሕይወታችን እንቅስቃሴውን ይጀምራል። እስራኤል በመንፈስ ደንዝዛ ነበር። ልባቸው ደንዳና ሆኖ ነበር። ድምፁን ለመስማት ጆሮአቸው የተዘጋ ነበር። አመፃቸው በእነርሱና በእግዚአብሔር መካከል ትልቅ ክፍተት፣ ትልቅ ጋፕ፣ ትልቅ ገደል ፈጥሮ ነበር። ወደ እርሱ ፍቃድ ራሳቸውን መመለስ አልቻሉም ነበር። ሆኖም ግን እግዚአብሔር ለእስራኤል እርምጃ እንድትወስድ አልጠበቀም። ጥሪውን እርሱ ጀመረ። ክብር ለጌታ ይሁን።
ወዳጆች ሆይ መመለስ ሁልጊዜ የሚጀምረው በእግዚአብሔር ተነሳሽነት ነው እንጂ በሰው ልጆች ጥረት አይደለም። እግዚአብሔር ምላሽ የመስጠት ችሎታ፣ ፍላጎት ወይም ብርታት ከማግኘታችን በፊት ድምፁ መጀመሪያ ወደኛ ይደርሳል፣ ይጋብዘናል። ለምሳሌ በዘፍጥረት ምዕራፍ 3 ላይ አዳም በወደቀ ጊዜ አዳምን ወዴት ነህ ብሎ የፈለገው እግዚአብሔር ነው። ተነሳሽነቱን አዳምን ሪዲምድ ለማድረግ የወሰደው እግዚአብሔር ነው። እግዚአብሔር ወደ ራሱ በጠራን ቁጥር በመጀመሪያ የምህረት ስራውን በእኛ ህይወት ውስጥ ለመስራት ኢኒሺዬሽኑን ይወስዳል። ለፍላጎታችን የሚሰጥ ሽልማት አይደለም፣ የፍቅሩ፣ የምህረቱ፣ የአባትነት ትድግናው ማሳያ ነው። ልብ በሉ፣ ተነስ የሚለው ግብዣ ልባችን ከእርሱ ርቆ በሚሆንበት ጊዜ እንኳን እጁ የተዘረጋ መሆኑን ወደ ዓላማው እንድንመለስ ለመምራት ዝግጁ እንደሆነ ያሳየናል። እኛ ግን አንድ ነገር ይጠበቅብናል። ለመስማት ከእግዚአብሔር ትክክለኛ መንፈሳዊ ስፍራና ቦታ ላይ መገኘት አለብን። ስለዚህ ኤርምያስ የእግዚአብሔርን መልእክት ከቤቱ ከተለመደው ስራው ምቾት ውስጥ ሆኖ ሊሰማው እንደማይችል እግዚአብሔር ስለሚያውቅ እንቅስቃሴያዊ መታዘዝና መተማመንን ማዕከል አድርጎ ጠርቶታል። ብዙ አማኞች የእግዚአብሔርን መመሪያ ሳንከተል ድምፁን እንፈልጋለን። ማስተዋልን፣ ግልጽነትን፣ ማረጋገጫን እንናፍቃለን። ነገር ግን እግዚአብሔር የሚጠራን የቦታ ለውጥ በማድረግ ስለሆነ ያንን እንቃወማለን። አንዳንድ ጊዜ ይህ ለውጥ አካላዊ ይሆናል፣ መንፈሳዊ ይሆናል፣ ስሜታዊ ይሆናል። ሆኖም ግን መጽሐፍ ቅዱስ መስማት ከቦታ ጋር የተያያዘ መሆኑን በጥልቀት ያስተምራል። እግሮቻችንን እግዚአብሔር ወደሚመራበት ስፍራና ቦታ እንዲሄዱ እኛ መነሳት አለብን። ልቦቻችን እግዚአብሔር በሚያስተምርበት ስፍራ ላይ መገኘት አለባቸው። እርሱ የሚያዛቸውን ለማድረግ ፈቃደኛ መሆን አለብን። የእግዚአብሔር ድምፅ እጅግ ቀላል ነው። ለዝምተኛ ሰሚ ሳይሆን ለታዛዥ መንገደኛ ቅርብ ነው። እርሱ ወዳዘጋጀው መገኘት ውስጥ ስንገባ የማናውቀውን የማይመች ቢሆን እንኳን በተሻለ ሁኔታ ውስጥ እግዚአብሔርን ለመስማት እድል እናገኛለን። ኤልያስ ከክትክታ ዛፍ በታች ተቀምጦ በነበረበት ወቅት የእግዚአብሔርን ድምፅ ለመስማት እግዚአብሔር ገፍቶ ሲያወጣው የእግዚአብሔርን ድምፅ እሱ በሚፈልገው ሁኔታ ውስጥ ጠበቀው። በጩኸት ውስጥ አልነበረም፣ በነውጥ ውስጥ አልነበረም። ግን በጣም በጸጥታ ውስጥ የእግዚአብሔር ድምፅ ሲፈስ እንደሰማ አንደኛ ነገሥት ምዕራፍ 18 ይነግረናል። ስለዚህ የሸክላ ሰሪው ቤት የብርሃን የመገለጥ ስፍራ ለኤርምያስ ሆነለት። ልብ በሉ፣ ኤርምያስ ወደ ሸክላው ሰሪ ቤት ሲደርስ እግዚአብሔር ረጅም ትምህርት፣ የሕግ ጋጋታ አልሰጠውም። ስዕላዊ መግለጫን አሳየው። ሸክላ ሰሪው ጭቃውን በመንኮራኩር ላይ ሲቀርጽ፣ ሲያበጅ፣ ሲበላሽበት እንደገና ሲያበጅ አሳየው። እግዚአብሔር አንዳንዴ ያልተለመዱ እውነቶችን ለመግለጥ ተራ ቦታዎችን፣ ጸጥ ያሉ ጊዜዎችን፣ ያልተጠበቁ ሁኔታዎችን ይጠቀማል። የሸክላ ሰሪው መንኮራኩር ከስራ ቦታነት በላይ ይሆናል ማለት ነው። መንፈሳዊ ግንዛቤ በአካላዊ ማሳያ የሚገልጥበት የመማሪያ ስፍራ እንደሆነ በቀላሉ መረዳት እንችላለን። በሌላ አነጋገር ያልተለመደ የሥራ ማሳያ መስታወት ሆነ ማለት ነው። እግዚአብሔር በእውነት እንደገና ከመሰራታችን በፊት ወደ እርሱ ያቀርበናል። ወዳጆች ሆይ ልባችንን ከመቅረጹ በፊት እንድናዳምጠው ይጠይቀናል። የሸክላ ሰሪ ቤት ዝም ብሎ የሸክላ መስሪያ ስፍራ አይደለም። የሕይወት ጫጫታ ተሰብሮ የእግዚአብሔር ድምፅ ሊሰማ የሚችልበት የተቀደሰ ቦታ ነው። ወደ እርሱ የምንመለስበትን ስፍራ የሚያሳይ ነው። የእግዚአብሔርን ድምፅ እንድናዳምጥ ተምሳሌታዊ የሆነ ቦታ ነው። የእግዚአብሔር ዳግመኛ እኛን የሚሰራበት ስፍራ መገኛ ስፍራ መሆኑን ማመልከቻ ነው። እግዚአብሔር ብዙ ጊዜ የሚናገረው በትልቅ ትርኢት ውስጥ አይደለም። በጣም ብዙ ሕዝብ ባለበት ቦታና ስፍራ አይደለም። ኦፍኮርስ በእንደዚህ አይነት ቦታዎች ውስጥ እግዚአብሔር ዓላማውን ለመግለጥ በትውልድ መካከል ይናገራል።
ግን አንዳንዴ በጣም ሳይለንት በሆኑ ሞመንቶች ውስጥ በትዕግስትና በዓላማ ከእሱ ጋር በሚኖር ቅርርቦች ውስጥ ግንዛቤያችንን፣ ልባችንን፣ ሕይወታችንን በሚቀርጽባቸው ኩነቶች ውስጥ እግዚአብሔር በእንደዚህ አይነት ቦታ አልፎ ይናገራል። ሁለተኛው ነጥብ እግዚአብሔር የተበላሹትን ስፍራዎች፣ የተበላሹ የሕይወት ክፍሎቻችንን ያያል፣ ይመለከታል። ቁጥር 4 እንዲህ ይላል፣ ከጭቃ ይሠራ የነበረው ዕቃ በሸክላ ሰሪው እጅ ተበላሸ፣ ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሠራው። ኤርምያስ መንኮራኩር ሲያሽከረክር ጭቃው ሲወጣ ከዚያም ሲወድቅ በሸክላ ሰሪው እጅ ሆኖ ይመለከታል። በዕቃ ውስጥ የሆነ ነገር መቀረጽን ይቃወማል። ድካም ይገለጣል፣ ስንጥቅ ይፈጠራል። ሙሉ ለመሆን የታሰበው ነገር ጉድለት ያጋጥመዋል፣ ይገድፋል፣ ይበላሻል። ውድቀቱ እውነተኛና የማይከድ የማይጠገን ይመስላል። ሆኖም ግን እጅግ የሚያስደንቀው ነገር ጭቃው መጉደፉ ሳይሆን፣ ጭቃው መበላሸቱ ሳይሆን፣ ጭቃው በሸክላ ሰሪው እጅ ውስጥ እያለ መበላሸቱ ጭቃውን እንዲተወው አላደረገውም፣ አልጣለውም፣ እንዲበላሽም አልፈቀደለትም። አሁንም በሸክላ ሰሪው እጅ ጭቃው ተይዟል። አሁንም ውድ ነው። ክብር ለጌታ ይሁን። አሁንም በጥንቃቄ በእንክብካቤ ስር ነው። ሸክላ ሰሪው ስህተቱን፣ ጉድለቱን ኤርምያስ ከማየቱ በፊት አይቶታል። ስለዚህ ሸክላ ሰሪው ደካማነቱን ላይን ከመታየቱ በፊት፣ ከመበላሸቱ በፊት በእጅ ውስጥ እያለ አውቆታል ማለት ነው። ኤርምያስ የተበላሸውን ዕቃ ይመለከታል፣ ልብ በሉ። ነገር ግን ሰሪው ችግሩ፣ ደካማነቱን ሁሉ ከመጀመሪያው ጀምሮ ያውቀው ነበር። ምን ማለት ነው? እየሰራ የሚፈልገው አይነት ዕቃ፣ የሚፈልገው አይነት ክራፍት እየወጣለት እንዳልሆነ እየተረዳና እያወቀ በፕሮሰስ ውስጥ ያልፍ ነበር ማለት ነው። ይህ ስለ እግዚአብሔር ያለ እውነት ነው። በእኛ ውድቀቶች በፍጹም አይደነቅም። እርሱ የልብን የተደበቁ ስንጥቆች፣ ምስጢራዊ ትግሎቻችንን፣ ውስጣዊ ዝንባሌዎቻችንን ከመውጣታቸው ከረጅም ዘመናት በፊት ያውቃቸዋል። ኃጢአቶቻችንን፣ ስህተቶቻችን ከእርሱ ፈጽሞ የተሰወሩ አይደሉም። እርሱ በፍርሃት ወይም በኩነኔ ሳይሆን በእውቀትና በምህረት በርኅራዬ ዕድል በመስጠት በመታገስ ይመለከታቸዋል። በእጆቹ ውስጥ ሆነን የምናደርጋቸውን እያንዳንዱን እንቅስቃሴዎች እያወቀ ለነዛ የማሻሻያ ዕድል ይሰጠናል። እያንዳንዱ ድካም አስቀድሞ በእርሱ ግንዛቤ ውስጥ ነው። አስቀድሞ ቤዛ የማድረጊያ ዕቅድ ውስጥ ነው። ለለውጥ በእርሱ እጆች ውስጥ እናልፋለን። ልብ በሉ፣ መበላሸቱ ሸክላውን የሚጣል አላደረገውም። በሰው አመለካከት የተሰበረ የጎደለበት ሸክላ ብዙውን ጊዜ ይጣላል፣ ይዘነጋል፣ ወይም ቀልጦ እንደገና ይሰራል። ነገር ግን በእግዚአብሔር እጅ የሚመለከተን የምንጣል አድርጎ አይደለም። ስህተታችን ሂደቱን አያቆመውም። ያን ጊዜ እንደውም ተአምር ይጀምራል። የእግዚአብሔር እጆች ክህሎት ያላቸው ታጋሾች፣ ሩህሩሆች ናቸው። በንዴት ወደ ኋላ አይልም፣ አያፈገፍግም። ከንቶች እንደሆንን እያወቀ እንኳን ይልቁንም እንደገና ሊሰራን ይጀምራል። በተሰበረው ላይ በትዕግስት ይሰራል። በሰው ዓይን የተበላሸ የሚመስለው ነገር ዋው ለእርሱ ለማሻሻል የሚያምር ነገር አበጅቶ ለማድረግ ግብአት ይሆነዋል። እያንዳንዱ ስንጥቃችን፣ እያንዳንዱ ውድቀታችን፣ እያንዳንዱ የተሳሳተ እርምጃዎቻችንን ለመቅረጽ ለማንነቱና ለማደስ ስራው ዕድል ይሆነዋል። እግዚአብሔር ሌሎች የሚተዉትን የሚጥሉትን እርሱ ይይዛል። የጎደለ የተሰበረ የማይመቸውን በፍጥነት ለመጣል በሚቻኮል ዓለም ውስጥ ነው የምንኖረው። ወዳጆች ሆይ ስህተቶች ማንነታችንን እንደሚገልጹ፣ ውድቀት ብቁነት እንደሚያሳጣን፣ ስብራት አሳፋሪ እንደሆነ ማህበረሰብ ውስጥ በየቀኑ የምንሰማው የምናደምጸው ድምፅ ነው።
የሸክላ ሰሪው እጆች የሰው እጆች አይደሉም። ተሰበሩ ብሎ አይጥለም። ሌሎች የሚተዉትን ያነሳል፣ ሌሎች የሚተዉትን ይይዛል። ሌሎች የሚደቁሱት እርሱ ይቀርጸዋል። በኃጢአት እንደጎደልን፣ በሐዘን እንደተጫንን፣ በጸጸት እንደቆሰልን አይተወንም። እርሱ ስንጥቆቻችንን፣ ውድቀቶቻችንን፣ ክፍተቶቻችንን፣ ጉድለቶቻችንን ይሞላቸዋል። እግዚአብሔር የሚያየው ከዚህ የተለየ ነው። ስብራታችን ግልጽ ነው፣ ውድቀታችን እውነት ነው። ሆኖም ግን ሕይወት ከመያዣው አልወጣም። አሁንም በእጁ ውስጥ ነን። አሁንም ተይዘናል። አሁንም እየተቀረጽን ነው። አሁንም ያላበቃ ታሪክ ያለን ሰዎች ነን። ታሪካችን በእግዚአብሔር እጅ ነው። በሸክላ ሰሪው እጆች ውስጥ ነው። የጎደለው ሸክላ በጭራሽ አይባክንም። እንደገና ለመሰራት እየተዘጋጀ ነው። የሰው ልጅ ሁሉ ከእግዚአብሔር እጅ የወጣ ልዩ የዕደ ጥበብ ሥራ የእጆቹ ውጤት ነን። ልክ ሸክላ ሰሪ ጭቃን በእጁ እንደሚያበጀው ሁሉ እኛንም በልዩ ልዩ ስጦታዎች፣ በአእምሮአዊ፣ በፈጠራ፣ በግንኙነታዊ ችሎታዎች ፈጥሮናል። ኃጢአት ወደ ሕይወታችን ሲገባ፣ ውድቀት ወደ ሕይወታችን ሲገባ የሸክላ ዕቃ እንደተበላሸ የእኛም ማንነት ተበላሽቶ ነበር። ስጦታዎቻችን ተሸፍነው ነበር። እንደተደበቀ መብራት ሆነን ቀርተን ነበር። ነገር ግን በመቤዠት በማዳን ሥራ ዳግመኛ ተቤዥቶን፣ አበጅቶን፣ አስተካክሎን የክብር ዕቃ አድርጎናል። የሸክላ ሰሪው ዕቃ ጭቃው በእጁ ሲበላሽ እንዳልጣለው መልሶ እንደወደደ ሌላ ዕቃ አድርጎ እንደሠራ አዲስ ፍጥረት አድርጎ ሰርቶናል። እግዚአብሔር የሕይወታችንን ስብራት ክፍተት አይቶ አይጥለውም። የሆነ የጃፓናውያን ኪንቲስጉ የሚባል የዕደ ጥበብ ፍልስፍና አለ። ሸክላ በሚሰሩ ጊዜ የተሰበረው የሸክላ ዕቃ ተሰብሯል ብለው አይተውትም። ስንጥቁን በወርቅ ይሞሉታል። ሂደቱ ከባድ ቢመስልም ነገር ግን ውጤቱ ከጭቃ ወደ የላቀና የከበረ ዕቃ የሚያሸጋግርን ሂደት ያመለክታል። በወርቅ የተሞላ ሸክላ ይሆናል። ከተሰበርን ከዳግም ሥራው በኋላ ስጦታዎቻችን አዲስን ሕይወት ያገኛሉ። የማሰብ አቅማችን፣ የማሰላሰል አቅማችን፣ መፍትሔ ማመንጨት አቅማችን፣ በጥልቀት የማሰብ ችሎታዎቻችን፣ የፈጠራ ችሎታዎቻችን ለእግዚአብሔር ክብር እንዲውሉ እግዚአብሔር ሰርቷቸዋል። ሦስተኛውና የመጨረሻ ነጥብ እግዚአብሔር የሚሰራን እንደ ዓላማው እንጂ እንደ ቀድሞ ታሪካችን አይደለም። ከቁጥር 4 እስከ 6 እንደዚህ ይነበባል። ከጭቃ የሚሰራ የነበረው ዕቃ በሸክላ ሰሪው እጅ ተበላሸ። ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሰራው። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሰራ በውኑ እኔ በእናንተ ዘንድ መስራት አይቻለኝምን? እነሆ ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ አላችሁ ይላል። የኤርምያስ ምዕራፍ 18 ከ1 እስከ 6 ገዢ እውነት ልብ የሚነካ ነው። የጎደለ ዕቃ አይጣልም ይለናል፣ እንደገና ይሰራል ይለናል። ሸክላ ሰሪው የሚያደርገው በትኩረት ተመልከቱ ይለናል። የተሰበረውን ዕቃ ለመጠገን አይሞክርም፣ ሊያስተካክለው ወይም ወደ ቀድሞ የጎደለ ቅርጽ ሊመልሰው አይጥርም። ታዲያስ ይልቁኑ እንደገና ወደ ሌላ ዕቃነት አሳምሮ አበጅቶ ይሰራዋል ይለናል። በሌላ አነጋገር ሙሉ በሙሉ አዲስ ነው። የተሰራው በሸክላ ሰሪው ራዕይና ዓላማ መሰረት ነው። እግዚአብሔር በሕይወታችን የሚሰራው በዚህ መንገድ እንደሆነ ልብ እንድትሉ መክራለሁ። በጥገና ብቻ ሳይሆን በስር ነቀል ለውጥ እግዚአብሔር ወደ ሕይወታችን እንደሚመጣ አመልካች ነው። እግዚአብሔር አንዳንዴ ነገሮችን አይጠግንም፣ ነገር ግን እንደገና ይፈጥራል። የእግዚአብሔር ሥራ በጭራሽ የገጽታ ማሳመር ወይም ኮስሞቲክ ሰርጀሪ አይነት አይደለም። የድሮውን ሕይወት በመጠኑ የተሻለ፣ በመጠኑ የበለጠ፣ በመጠኑ ያነሰ ጎዶሎ ማድረግ አይደለም። ለውጥ ማለት ለተሰበረ ሸክላ አዲስ ቀለም መቀባት ሳይሆን ሙሉ በሙሉ ማደስ ነው። አሜን። ቤዛነት በእግዚአብሔር እጆች ውስጥ
የተፈጠረ መሆኑን የሚያመለክት ነው። የሕይወታችን ስብራት፣ ውድቀቶች የጎደሉ የታሪካችን መጨረሻዎች እንዳልሆኑ ማሳያ ነው። ለእርሱ ድንቅ ሥራ ጥሬ ዕቃዎች ናችሁ እያለን ነው። እግዚአብሔር እንደገና ሲሠራ ያለፈውን እንድናስታውስ የፍጽምና ጉድለቶች ፍንጮችን ትቶ አይደለም፣ ይልቁኑ ሙሉ በሙሉ አዲስ ዓላማ፣ አዲስ ውበትን እንደሚያጎናጽፍ ያሳያል። የእግዚአብሔር ጸጋ አስደናቂ ባህሪው ይሄ ነው። እርሱ የሚያድነን ስለሚገባን ሳይሆን ስለሚችል ነው። ሉዓላዊ ስለሆነ፣ መሐሪ ስለሆነ፣ ታማኝ ስለሆነ ነው እንጂማ ያለፈው የሕይወታችን ውጣ ውረድና ያለፍንባቸው የውድቀት መንገዶች የወደፊቱን መወሰን የሚችሉ ነበር። ነገር ግን እርሱ ካደረገው ምሕረት የተነሳ የወደፊቱን እንዳይወስኑ አድርጓቸዋል። አንዳንዴ የሚያስጨንቁን ውድቀቶች፣ የምንሸከመው ነውር የማይለወጡ የሚመስሉ ምርጫዎች ውስጥ ያጣብቁናል። እነዚህም እግዚአብሔር ለአዲስ ጥቅም፣ ለአዲስ ክብር ያውላቸዋል። ክብር ለጌታ ይሁን። ምክንያቱም የሸክላ ሰሪ ሸክላውን እንደገና የሚያበጅበት የሥራው አካል ስለሆኑ። ልብ በሉ፣ እግዚአብሔር በዓላማው የመጨረሻውን ዕቃ ይወስናል። መጽሐፍ ቅዱሳችንን በጥንቃቄ ስናነብ ሸክላ ሰሪው ዕቃውን እንደገና የሚሠራው በሸክላ ሰሪው ዘንድ መልካም ሆኖ የተሠራ ለማድረግ ነው። የተጠናቀቀው ቅርጽ ያማረ የተንቆጠቆጠ እንዲሆን የሚወስነው በሸክላ ሰሪው ዓላማ እንጂ በሸክላው ፍላጎት አይደለም። አንዳንዶች እንደ ፍላጎቶቻችን ቢሆን አሁን ያለንበት ቦታና ስፍራ ላይ፣ አሁን ያለንበት ይዞታ ላይ አንገኝም ነበር። ነገር ግን የሸክላ ሰሪው ዓላማ፣ የሸክላ ሰሪው ክብር በሕይወታችን ይገለጥ ዘንድ በሸክላው ያለፉት ውድቀቶች ሸክላውን እንዳይወስኑት በዓላማና በፕላን ለሚፈልገው ዓላማ እየቀረጸን እንደሆነ ያመለክታሉ። ክብር ለጌታ ይሁን። ይሄ ነፃ የሚያወጣን እውነት ነው። ክብራችን የሚወሰነው ባለፉት ስህተቶች፣ በጸጸት በራሳችን ውስጥ በምናሳየው ስብራት ፈጽሞ አይደለም። እውነተኛ ማንነታችን፣ ዋጋችን፣ ጥሪያችንን የሚወስነው እግዚአብሔር በእኛ ላይ ያለው ዓላማ ነው። ወደ ኋላ ለመመለስ የምታስቡ፣ ያጠፋችሁትን ለመጠገን የምትመኙ ሰዎች የእግዚአብሔር ራእይ ከቀላል መመለስ የላቀ ነው። እርሱ ለአዲስ፣ ለጠንካራ፣ ለውብ ነገር እያዘጋጀን ነው። ፓተርኑ እንደሚስማማ አድርጎ እያበጀው ነው። እናንተ የእስራኤል ቤት ሆይ ይህ ሸክላ ሰሪ እንዳደረገ እኔ ከእናንተ ዘንድ ማድረግ አይቻለኝምን? አለ። ይሄ ስለ እግዚአብሔር ችሎታ የቀረበ ጥያቄ አይደለም። በጣም የጠነከረ ሸክላ፣ በጣም የተሰበረ ዕቃ፣ በጣም የጎደለ ሕይወት የለም። ሁሉንም ነገር ወደ ሕልውናው ያመጣዋል። እርሱ የዓለማት ፈጣሪ፣ አሜን፣ ብቃትና ጥንቃቄ ፍቅሩን ተጠቅሞ ሕይወታችንን እንደገና ያበጀዋል። ጉዞአችንን እንደገና ያስተካክለዋል። በልዩ ልዩ ነገር ተሰብራችሁ ላላችሁ ወዳጆቼ እግዚአብሔር መንገዳችሁን ያቀነዋል። አንዳንዴ እጅ እንሰጣለን፣ አንዳንዴ ለሁኔታ እንገዛለን። አንዳንዴ የተሰበሩት ክፍሎች ይነካኩናል። በሚያመው ቦታ አንዳንዶች ይጭኑብናል። ባለራእዩ ግን እንደገና እንዲሰራን እንፍቀድለት። ለውጥ መገዛትን ይጠይቃል። ፈውስ እጅ መስጠትን ይጠይቃል። መታደስ እምነትን ይጠይቃል። እግዚአብሔር እኛን ሊረዳ፣ ሊያግዝ፣ ሊያበጀን፣ ሊያስተካክለን ባጠገባችን ቆሟል። እጆቹ ለማደስ፣ እጆቹ ውብ አድርጎ እንደገና ለመስራት ብቃት አላቸው። በእኛ ሕይወት ላይ ያለው ዓላማ፣ በእኛ ሕይወት ላይ ያለው ግንዛቤ ፍጹም ነው። በእውነት የእግዚአብሔር ሥራ ፍጹም ነው። እንደገና እንድንቀረጽለት እስክንፈቅድለት ድረስ ይጠብቀናል፣ ይጠራናል። ብዙ ጊዜ የእኛ አቅም የምንለካው ባለፉት ስህተቶቻችንና ውድቀቶች መሠረት ላይ ስለሆነ የሸክላ ሰሪውን አቅም እንዳናይ ያደርገናል። እያንዳንዱ የተሳሳተ እርምጃዎቻችን፣ ውድቀቶቻችን፣ ስብራታችን ግን ክብሩን ለማየት ዕድል ይሰጡናል።
ለኛ የተበላሸ የሚመስለው ነገር፣ ለኛ ያበቃ የሚመስለው ነገር፣ ለኛ ያቆመ የሚመስለው ነገር ለእግዚአብሔር አሻራውን የሚያሳርፍበት፣ ክብሩን የሚያሳርፍበት፣ ክብሩን የሚገልጥበት መንገድ ነው። በእውነት በሂደት ላይ ያለ ያልተጠናቀቀ ያልተተኮሰ ሸክላ እንደሆነ እንድታስቡ ፈልጋለሁ። ጎዶሎ ቢሆንም እንከን ቢኖርብንም ተሰብረን ብንገኝም አዲስ በማድረግ አቅሙ ጉልበት ባለው እጆቹ ውስጥ እንደሆንን አምናለሁ። እነዚህን 3 ነጥቦች ካየን እስቲ ከኛ ጋር እናዛምደው። አፕሊኬሽኑን እንዲህ ላስቀምጥ። በኤርምያስ 18 ከ1 እስከ 6 ያለው ይሄ ክፍል የሸክላ ሰሪውና የሸክላው ታሪክን ፍጻሜ የሚያገናኘው በኢየሱስ ክርስቶስ ሕይወት፣ ሞትና ትንሣኤ በመንፈስ ቅዱስ አሰራርና አደራረግ ውስጥ ባለን በዚህ ዘመን አማኞች ውስጥ በሚገለጠው ቀጣይ የእግዚአብሔር ሥራ እንደሆነ አምናለሁ። እንደገና የሚሰራን ዓላማውንና ጸጋውን በእኛ ሕይወት ውስጥ ለመግለጥና ለማሳየት እንጂ የሆነ የማይጠቅምና የማይረባ ታሪክ ለመፍጠር አይደለም። ስለዚህ ምን እናድርግ? አንደኛ፣ የእግዚአብሔር ድምፅ ወደሚሰባበት ስፍራ ሁል ጊዜ እንገኝ። በኃይለኛው በእግዚአብሔር ፊት ራሳችንን እናኑር። ዮሐንስ 10:27 ሲናገር በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ እነርሱም ይከተሉኛል ይላል። ኤርምያስ የእግዚአብሔርን ድምፅ ለመስማት ወደ ሸክላ ሰሪው ቤት መሄድ እንደነበረበት እኛ ሁላችን በዚህ ዘመን ያለን አማኞች የመንፈስ ቅዱስን ድምፅ፣ የእግዚአብሔር አብን ድምፅ ለመስማት ራሳችንን ማማጠን፣ ማስገዛት አለብን። በጸሎት፣ በአምልኮ፣ በመንፈስ በተሞላ ሕይወት ውስጥ መገኘት አለብን። በየቀኑ የእግዚአብሔርን ቃል እናንብ። መታዘዝን የሚያበረታቱ መንፈሳዊ ኅብረቶች ውስጥ እንገኝ። እግዚአብሔር እንድንከተለው ይጠራናል። ኢየሱስ እንድንከተለው ይጠራናል። እንደምታውቁት መከተል ደግሞ እንቅስቃሴን ይጠይቃል። መታዘዝን፣ እጅ መስጠትን፣ ወደሚመራን ስፍራ ለመሄድ ፈቃደኛ መሆንን ግድ ይላል። ሁለተኛ፣ እግዚአብሔር የጎደሉብንን ቦታዎች ያያል። ሮሜ 8 ከ38 እስከ 39 ሲናገር ሞት ቢሆን ሕይወት ቢሆን መላእክት ቢሆኑ ስልጣናት ቢሆኑ በክርስቶስ ኢየሱስ በጌታችን ካለው ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ይላል ሐዋርያው ጳውሎስ። ልክ እንደ ሸክላ ሰሪው ሁሉ እኛም ብዙውን ጊዜ በኃጢአት፣ በውድቀት፣ በሞት ፍርሃት፣ በተለያየ የሕይወት ተግዳሮቶች ውስጥ የጎደሉ ነገሮች ሊያጋጥሙን እንደሚችሉ ይናገራል። አዲስ ኪዳን የሚያረጋግጥልን እውነት ስንወድቅ እንኳን ኢየሱስ በእጆቹ እንደሚይዘን ነው። በሕይወታችን ውስጥ ያለው ዓላማ ወደ እሱ የሚያስጠጉንና ከእሱ ያሉን እውነቶች መቀበል የሚያስችሉ እንደሆኑ፣ ከዛም ባለፈ ደግሞ በሕይወታችን የሚገጥሙን ተግዳሮቶች፣ ቻሌንጆች በሙሉ ከእግዚአብሔር ፍቅር ሊለዩን እንደማይችሉ ነው። በእኛ ውስጥ የጎደለ ምንም ነገር ከእርሱ እንክብካቤ አያጎድለንም። በስብራት ውስጥ እንኳን ብንሆን በእርሱ እጆች ውስጥ እንደሆንን እንመን። ሦስተኛ፣ እግዚአብሔር የሚሠራ እንደ ዓላማው እንጂ እንደ ቀድሞ ታሪካችን አይደለም። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ሲናገር ስለዚህ ይላል ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው፣ አሮጌው አልፏል፣ እነሆ ሁሉም አዲስ ሆነዋል ይላል። እግዚአብሔር ያለፉ ስህተቶቻችንን እንደገና ይፈጥረናል። በክርስቶስ በኩል አዲስ ፍጥረት ነን። ማንነታችን ከኃጢአት፣ ከነውር፣ ከውድቀት ጋር የተቆራኘ አይደለም። ከእርሱ አጀንዳና ዓላማ ጋር የተያያዘ ነው። እነዚህ ልብ እንበል። ኢየሱስ የመጨረሻው ሸክላ ሰሪ ነው። የተሰበሩ ሕይወት፣ የተሰበሩ ምዕራፎች ውስጥ ላላችሁ መልእክት አለኝ። እግዚአብሔር እንደገና ነገራችሁን ያበጃል። ሰይጣን ያበላሻቸውን፣ የሰው ልጅ ያበላሻቸውን፣ ስንፍና ያበላሻቸውን ነገሮች እግዚአብሔር እንደገና ውብ አድርጎ ይፈጥራቸዋል።
ይህንን እንግዲህ ከእግዚአብሔር ቃል ተምረናል። ጥቂት እንጸልይና ደግሞ እንጨርሳለን። አብረን የምንጸልይበት ጊዜ ነው። ሰማያዊ አባታችን እግዚአብሔር ሆይ ዛሬ በታዛዥነት በልብህ በዙፋን ስር ልባችንን ይዘን በታላቅ ትህትና በፊትህ እንቀርባለን። በእውነተኛ በእጆችህ እንዳሉ ሸክላዎች መሆናችንን እናምናለን። ደካሞች፣ ፍጽምና የጎደለን ብዙ ጊዜ በስህተቶቻችን በኃጢአቶቻችን በውስጣችን በምንሸከማቸው ሸክሞች ብዙ ነገር የጎደለን ያንን ጉድለትና ውስንነት ደግሞ በመንፈስህ እየሞላ እያስጌጥከንና እያሳመርከን ነውርና እድፍ የሌላትን አካልህን ለመገንባት እያዘጋጀህን ያለን የአካል ክፍሎች እንደሆንን እንረዳለን። ጌታ ሆይ አንተ ዋናው ሸክላ ሰሪ ስለሆንክ ይህን በማወቃችን ደስ ይለናል። በማይወሰነው ጥበብህ ትዕግስትና ፍቅርህ የምትቀርጸን፣ የምትደግፈን፣ የምትመልሰን አንተ ብቻ ነህ። እኛ ማየት የማንችላቸውን ቦታዎች አንተ ታያለህ። እኛ መረዳት የማንችላቸውን የማንነታችንን ክፍሎች አንተ ታውቃቸዋለህ። እኛ በራሳችን መያዝ የማንችለውን አንተ ትይዛለህ። የእኛ እጆች ሲንቀጠቀጡ የእጅ መያዣዎች የጸኑ ይሆናሉ፣ እኛን ያበረቱናል። ራያችን ሲደበዝዝ ያንተ ፍጹምና ይደግፈናል። ልባችን ሲሳሳ ፍቅርህ የማይናወጥ ሆኖ በውስጣችን እየፈሰሰ ኃይል፣ አቅም፣ ጉልበት እየሰጠ ለሚቀጥለው ተልእኮ ያዘጋጀናል። አባታችን ሆይ ዛሬ ደግሞ ድምፅ ወደሚሰማበት ስፍራ እንድንቀርብ ስለ ረዳህን እናመሰግንሃለን። ኤርምያስን ወደ ሸክላ ሰሪ ቤት እንደጠራኸው ሁሉ እኛንም ከመንፈሳዊ ስንፍና ልባችንን ከሚያደነዝዙ ልማዶች ወደምትናገርበት ስፍራ ወደ መንፈስ መገኘት እንድንነሳ ትኩረት ከሚከፋፍሉ ጭንቀቶች፣ ከሐዘን፣ ከነውጥ አንተን ከማይገልጡ ስብራቶች አውጥተህ ልትጠግነን፣ ልትሰራን፣ ልታበጀን ስለወደድክ እናመሰግንሃለን። ጌታ ሆይ እያንዳንዳችን ከኃጢአት፣ ከውድቀት፣ ካመለጡ ዕድሎች፣ ከተበላሹ ግንኙነቶች፣ በልባችን ከሚገብዱ ጸጸቶች የተነሳ ብዙ ቁስሎች የተሸከምን የጎደልን ዕቃዎች መሆናችንን ዛሬ እንዳስተማርከን እንናዘዛለን። አባቴ ሆይ በስብራታችን ውስጥ አለመተውህን እናያለን። ሕይወት በዙሪያችን በሚፈርስበት ጊዜ በአስተማማኝ እጆች ውስጥ ስላለን በአንተ እቅፍ ውስጥ ተይዘናል። ደካሞች ስንሆን ትደግፈናለህ። ብቃት የጎደለን ስንመስል ታነሳናለህ። የሕይወት አውሎ ንፋሶች ሊያሰጥሙን ሲያስፈራሩን እየደገፍከናለህ። አባቴ ሆይ ውጤታችንን ማየት በማንችልበት ጊዜ እንኳን በእጆች መታመንን አስተምረን። የመቤዠት ሥራ መጀመሪያ እንደሆንን እንድናምን እምነታችንን እባክህ አበርታ። ድካማችን ለአንተ እንድናቀርብ አስተምረን። ኃይል በድካማችን ውስጥ ፍጹም እንደሆነ እያወቀን እንድንመላለስ እርዳን። አባት እግዚአብሔር ሆይ ቸር አምላክ ሆይ እንደ ቀድሞ ሕይወታችን ሳይሆን እንደ ዓላማ እንድትሰራን በዚህ ማለዳ እንጸልያለን። ልክ እንደገና እንደ ሌላ ሸክላ እንደ ሌላ ዕቃ አድርገህ ቅረጸን፣ አብጀን። ልባችንን፣ አእምሯችንን፣ አስተሳሰባችንን፣ ሕይወታችንን ለውጥልን። ክብርህን እንድናንጸባርቅ እርዳን። ለመንግሥትህ ፍሬ እንድናፈራ አድርጋ አበጀን። ስብራታችንን ዝም ብለህ ጠግነህ አትተወን። ጌታ ሆይ በመንፈስህ በየቀኑ ምራን። ጥበብ ምርጫችንን ይምራው። ፍቅርህ ግንኙነታችንን ይቅረጸው። ጌታ ሆይ እውነትህ አስተሳሰባችንን ያርገው፣ ይቅረጠው። በሕይወታችን ውስጥ አንተን ማንጸባረቅ፣ ያንተን መልክ ማሳየት እንድንችል ለሌሎች በበዛና በተትረፈረፈ ጸጋ እንድትገልጠን እንለምንሃለን። ጌታ ሆይ ሰማያትንና ምድርን የሠራው መንፈስህ ሕይወታችንን እንደገና እንደፈጠረ እናምናለን። ነገር ግን በየቀኑ በኑሮ ሂደት ውስጥ፣ በአገልግሎት ሂደት ውስጥ፣
በማህበራዊ መስተጋብር ህይወት ውስጥ መቅረጽህን እንዳንቃወም ለመንፈስ በየቀኑ እጅ እንድንሰጥ አንተ ያዘጋጀህልንን መልካም ሥራ ሁሉ ለመስራት ዝግጁ የሆኑ ዕቃዎች እንድንሆን እንድትረዳን እንቀርጻለን። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እንዳለ ሐዋርያው ጳውሎስ ይህንን እያሰብን እንድንመላለስ አግዘን። ይህን ሁሉ የነፍሳችንን ክፍተት እንደገና በመስራት የሕይወታችን ቤዛ ሁሉን አዲስ የሚያደርገው በመንፈስህ አቅምና ህልውና ውስጥ ማኖር እንድንችል እርዳን። የተበላሹ የትዳር መስመሮች፣ የተበላሹ የሥራ መስመሮች፣ የተበላሹ የግንኙነት መስመሮች የምንቆጭባቸው፣ የምናዝንባቸው፣ የምንቆዝምባቸው፣ አንዳንዴ ፀጉሮቻችንን የምንነጭባቸው፣ በቁጭት ውስጥ የምናልፍባቸው አሉን። ዛሬ እነሱን እንደገና እንድታበጃቸውና እንድትሰራቸው ለሰሪው ላንተ እንመልሳለን። ወዳጆች ሆይ የተሰበሩ የህይወት ምዕራፎቻችሁ፣ የተሰበሩ የፋይናንስ ምዕራፎቻችሁ፣ የተሰበሩ የግንኙነት ዘመኖቻችሁን አሁን በእግዚአብሔር እጅ ፊት እንድታኖሩ አበረታታችኋለሁ። እሱ ለዓላማው እንደገና ያበጃችኋል፣ እንደገና ይቀርጻችኋል፣ እንደገና ያስውባችኋል፣ እንደገና ኃይልን፣ ጉልበትን፣ አቅምን፣ ብርታትን፣ ጸጋን ያፈስባችኋል። ትናንት በድንቅ፣ ትናንት በታምራት፣ ትናንት በኃይል ስጦታ፣ ትናንት በልዩ ልዩ የመንፈስ ቅዱስ ኅብረ ቀለም በሞላባቸው ስጦታዎች ታገለግሉ የነበራቸው አገልግሎት ካላችሁ እግዚአብሔር እንደገና ያነሳችኋል፣ እንደገና ያበጃችኋል፣ እንደገና አስውቦ ያቆማችኋል። ከጭቃ ይሠራ የነበረው ዕቃ በሸክላ ሰሪው እጅ ተበላሸ፣ ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሰራው፣ ሌላ ዕቃ አድርጎ አበጀው እንዳለ ኤርምያስ በሌላ ጸጋ፣ በሌላ ዲያሜንሽን፣ በሌላ የአገልግሎት መስመር ውስጥ እግዚአብሔር ይከታችኋል። ያለቁ የተቆረጡ የሚመስሉ ነገሮችን እግዚአብሔር እንደገና ይቀጥላችኋል። ይህን በጸጋ፣ ይህን በመንፈስህ፣ ይህን በማንነትህ ልትሰራ ስለወደድህ እናመሰግንሃለን። ጌታችንና አምላካችን ሆይ ይሄ ሳምንት እንደገና ነገሮችን የምታስተካክልበት፣ እንደገና ነገሮችን የምትሰራበት፣ እንደገና ሌሎችን ከበፊቱ ይልቅ የምታስውብበት ስለሆነልን እናመሰግንሃለን። ኢዮብ ሰይጣን መጥቶ ያለ የሌለውን ነገሩን ዘርፎ ባዶ ካደረገው በኋላ እግዚአብሔር እንደገና መጥቶ በሌላ በረከት፣ በሌላ ውብ በሆነ ነገር እንደባረከው እግዚአብሔር እንደገና ነገሮቻችንን በተዋቡ ነገሮች የሚሞላባቸው የሚያድስባቸው ሳምንት እንዲሆኑ ጸልያለሁ። እግዚአብሔር ነገራችሁን እንደገና ያብጅ። እግዚአብሔር ነገራችሁን እንደገና ይስራ። ቃሉ እንደተናገረ እንደገና ሰራው፣ እንደገና አበጀው እንዳለ ይሄ ሳምንት ነገሮች እንደገና የሚሰሩበት፣ እንደገና የሚበጁበት ሳምንት ነው። ክብር ለኢየሱስ ይሁን። የጌታ ጸጋ፣ የጌታ ሰላም ይብዛላችሁ። በመንፈሱ ነገራችሁን እንደገና ይስራላችሁ። ያመለጡ እድሎች፣ ያመለጡ ኮኔክሽኖች፣ ያመለጡ ኦፖርቹኒቲዎች፣ ያመለጡ የህይወት መስተጋብሮች እንደገና ይመለሱላችሁ። እግዚአብሔር በኃይል፣ እግዚአብሔር በሙላት፣ እግዚአብሔር በታላቅ ክብሩ ነገሮቻችሁን ያብጅ። ስለረዳህን፣ ስላገዝከን ተመስገን። በእውነት ይህ ሳምንት የምስክርነት ሳምንት ነው። ከበጉ ደምና ከምስክርነታቸው ቃል የተነሳ ጠላትን ድል ነሱት ተብሎ እንደተጻፈ ከምስክርነታችሁ ቃል የተነሳ ጠላት ድል የሚነሳበት፣ የተሰበሩ ነገሮች የሚበጁበት፣ የሚጠገኑበት፣ የሚስተካከሉበት፣ እንደገና ውብ ሆነው የሚሰሩበት ሳምንታችሁ ነው። በጌታ ጸጋና ሰላም ሳምንቱን ቀደነዋል፣ ቀድሰነዋል። ጌታ ክብሩን ይገልጣል። ይህንን መልእክት ለብዙዎች እንዲደርስ ሼር አድርጉት።
ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉት። ሻሎም